እንዴት ናችሁ ውድ የዘውድ ፈርኒቸር ቤተሰቦች? ዛሬ የሚገራርሙ እቃ ይዤላችሁ መጥቻለሁ። ለትልቅ ሰው የምትሆን ጠረጴዛና ወንበርና በዚህ በኩል ያለችው ደግሞ መጽሐፍ መደርደሪያ ናት። እንግዲህ እነዚህ ስራዎች በጣም ያምራሉ። ከቀለም ጀምሮ እጥር ምጥን አድርገን የሰራናቸው ስራዎች ናቸው። እስከ መጨረሻው የምትከታተሉ መጨረሻ ላይ የእነዚህን እቃ ወቅታዊ ዋጋዎች እነግራችኋለሁ ማለት ነው። እና የመጀመሪያው እንደምታዩት እንግዲህ ይቺ ጠረጴዛ ለትልቅ ሰው ነው የሰራናት። ወንበሯንም እንደዚሁ ማለት ነው ከፍ አድርገናታል። ሳይዟን እስከዛሬ ከምንሰራው ለትልቅ ሰው ስለሆነ እና የዚህ ጠረጴዛ ሳይዝ ሜትር ከ20 ናት። ወደዚህ ደግሞ 60 ሳንቲም ናት። ከፍታውም እንደዚህ ለትልቅ ሰው ስለሆነ 78 አድርገነዋል ማለት ነው። በጣም ታምራለች። እንደዚህ ተመቻችታችሁ ለማንበብ በጣም ምቹ ናት ማለት ነው። እንግዲህ ወንበሩም እንደምታዩት ነው። እንደዚህ ይመቻል ማለት ነው። ለጥናት ለማንበብም በጣም ይመቻል። ለትልቅ ሰው ነው። ፋለ ስራ ናት ማለት ነው። እቺ ወንበር ደግሞ የሰራነች በጣውላ ነው። በአውስትራሊያ ጣውላ ነው። በጣም ጠንካራ ናት። እንደምታዩት ነው እንግዲህ ሌዘር ማስገበትንለታል። ምቾትም አለው ጥንካሬም አለው ማለት ነው። እና እዚህ ጋር ደግሞ መደገፊያ ያላት እንደምታዩት እንግዲህ ፏ አድርገን ሰርተናል ማለት ነው። ይህን ይመስላል እንግዲህ ጠረጴዛና ወንበሯ ስትታይም በጣም ታምራለች። ተመቻችታችሁ መጽሐፍም ሆነ ኪታብ ለማንበብ ፏ ላይ ስራ ናት ማለት ነው። ይህን ትመስላለች። ቀለማም እንግዲህ እንደምታዩት ነው። ፊኒሽንግ በቃ ፏ አድርገን የሰራ ነው ማለት ነው። ይህን ስራ በጣም ጽድት አድርገን ሰርተናታል ማለት ነው። እስኪ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አሳውቁን። ሳይዟንም እንደነገራችኋችሁ እንግዲህ ለትልቅ ሰው ነው የሰራ ነው ማለት ነው። ወንበሯም ጠንካራ ናት። በጣም ነው የተሰራችው። የሁለተኛው ስራ ደግሞ መጽሐፍና ኪታብ መደርደሪያ እንዲሁም አበባ ምናምን አንዳንድ ነገሮችን ማስቀመጥ ትችላላችሁ ማለት ነው። የዚህ ሳይዝ ደግሞ ወደ ጎን 80 ሳንቲም ነው። ወደ ላይ ደግሞ ሜትር ከ60 ነው። እዚህ ጋር እንደምታዩት 4 ቦታ ከፍለናል በዚህ በኩል፣ በዚህም በኩል 4 ቦታ ከፍለናል። ብዛት ያለው መጽሐፍና እንዲሁም ኪታብ ይደረድርላቸዋል ማለት ነው። እንግዲህ ደንበኛችን የፈለገው ኪታብ መደርደሪያ ነበር። እንደዚህ ሰፋ አድርገን ሰርተንለታል በራሱ ፍላጎት ማለት ነው። ከስር ያለውን ሰፋ አድርጉልኝ ባለው መሰረት ሰፋ አድርገናል ማለት ነው። የላይኞቹም እንደዚሁ ከሌላ በኩል አድርገናል ማለት ነው። ሰፋ አድርገን የሰራነው እንግዲህ እንደምታዩት ነው። ጽድት ያሉ እቃዎችን ከዘውድ ፈርኒቸር ያገኛሉ። የእነዚህ እቃዎች እንግዲህ ወቅታዊ ዋጋ ሰሞኑን በጣም የእቃ ጭማሪ ስላለ አስተያየት አድርገን ነው የምንነግራችሁ። እንግዲህ የመጀመሪያዋን ጠረጴዛና ወንበሯን በ16,000 ብር ብቻ፣ የሁለተኛዋን ደግሞ መጽሐፍ መደርደሪያዋን በ11,000 ብር ብቻ ከዘውድ ፈርኒቸር ያገኛሉ። ከስር ባለው ስልክ እየደወላችሁ ያላችሁበት ድረስ እናደርስላችኋለን። ከእናንተ የሚጠበቀው ዘውድ ፈርኒቸር ምርጫችሁ ማድረግ ነው። እንወዳችኋለን።